ኮሮዛንቺም እየጮሽ ነው። የጠየቁሽን መልሽልኝ። ስትገቢ እኮ አላየሁሽም እና ደግሞ ኮቴም የለሽም። ለዛ ነው የጮኩት። ጥላም ሆነ ኮቴ የለኝም። ለጠላቶቼ ሳያስቡኝ የምትከሰት መቅሰፍት ነኝ። ታዲያ እኔ እኮ ጠላትሽ አይደለሁም። ባሌን ከቅፌ እየነጠቅሽ ሚጢጢ ሰይጣን ነሽ። አረ ሮዛ ተይ እንደሱ አትበይ። ለምን አልልሽም? ዋሻው ተናገሪ። ዋሻው ወይ የምገባበት ቤት ያጣው አንድ ችግረኛ እኮ ነኝ። ለምንድን ነው ይህንን መረዳት ያቃትሽ? አላማሽ ይሄ ባለመሆኑ ነው። ሌላ አላማ ምንም የለኝም። ባሌን ማስኮብለል። እኔ እኮ ገና አንድ ፍሬ ይሄኔ ያ ሽማግሌ ባይዘናጋልና ዴቭ ጅሎ ባያስኮበልልሽ ኑሮ ይህን አሸክሞሽ ነበር። እሺ ግን ይሄንን ነገር የባሌ ሳያንስሽ ምንም የማያውቀውን የአክስቴ ልጅ በዝሙት አስክረሽ ክፍልሽ እንዲገኝ አደረግሽው። ሮዛ ለዚህም ተጠያቂ እኔ ነኝ እና ሮዛ ናት። ለምን ብዬ እኔ እሱን ምናልባት የዝሙት መንፈስ ስለወረሰሽ በቃሽ። አንቺ ነቀዝ እኔ ላይ እጅሽን አነሳሽ። ይኸውልሽ ባሌን አጥቼ ይሆናል፣ ክብሬን ግን መቼም አላጣውም። እሺ ሮዝ የስጠራሽ እኮ አልሰማልሽኝ። ለምን ይላል? እዚህ እኮ ወጥ ልሰራ ብዬ ሽንኩርት ልከትፍ ነው። ሉሊት ግን ደህና ነሽ አትመስል። ልክ ናት። እንትን እንተጋገዝ ቢላል። ኦኬ ጥሩ እሺ። ሮዚ አንዴ ፈልጌሽ ነው። እሺ መጣ። እሺ እኔም ሆንን ባንቴሮ አንቺ ላይ ያለን ሀሳብ እንደቀጠለ ነው። እሺ ስለዚህ ከሁኔታው ጋር ተላምደሽ ለመኖር ተዘጋጂ። በጣም ምን ነው ስላገዝኩሽ ነው? ለእኔ አስበህ ሳይሆን ለራስህ እኮ አውቃ። ቢሆንስ? መቼም ቢሆን ለአንተ ያለኝ አመለካከት አይቀየርም። ትወጂኛለሽ አይደል? እርግጠኛ ነኝ ደግሞ ተመችቼሻለሁ። አልጋ ላይ ነው የተመቸሁት። ምን ያስደነግጥሻል? እውነቴን ነው። ሰላምሽ ነው።